ለዚህ ማህበረሰብ እኔ ያላደረኩለት ነገር ምን አለ? ነገር ግን ይሄ ማህበረሰብ ለእኔ ምን አደረገልኝ? ሰላም ጤና ይስጥልኝ ውድ የሀበሻ ሳይክ ቤተሰቦች እንዴት አላችሁ? ዛሬ የምናየው ስለ የበላይነት ስሜትን በተመለከተ ይሆናል። የበላይነት ስሜት ማለት አንድ ሰው ከሰው በልጣለሁ ብሎ ማመን ነው። የበላይነት ስሜት በተለያዩ ምክንያቶች ሊመጣ ይችላል። ለምሳሌ ከአስተዳደጋችን ጀምሮ ትክክል ያልሆነ አስተዳደግ ከሆነ በሃይማኖት፣ በባህል እንዲሁም የማህበራዊና ስነልቦናዊ ጫናዎች ወደዚህ ስሜት እንድንገባ ሊያደርጉን ይችላሉ። አንድ የበላይነት ስሜት ወይም ሱፐሪዮሪቲ ኮምፕሌክስ ያለው ግለሰብ የሚያሳያቸው የተለያዩ ምልክቶች አሉ። በዚህ ቪዲዮ 8 ምልክቶችን የምናይ ይሆናል። ወደ ቪዲዮ ከመግባታችን በፊት ላይክ እና ሼር ማድረግ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። የበላይነት ስሜት ያለው ሰው የሚያሳየው ምልክት የመጀመሪያው ምንድን ነው? ሁሉም ጊዜ ልክ ነኝ ብሎ ማሰብና የትዕቢት ወይም የአሮጋንስ የምንለው ካራክተሪስቲክስ ነው ብዙ ጊዜ የሚያሳየው ማለት ነው። ሁሉ ጊዜ ልክ ነኝ ብሎ የሚያስብ ከሆነ ተሳስቻለሁ የሚል ነገር የለም። ጥፋት ቢያጠፋም እንኳን ተሳስቻለሁ አይልም። የመጸጸት ይቅርታ የማለት ውስጥ ላይ ወይም ማንነቱ ላይ ከእሱ ጋር የሉም እና ሁሉ ጊዜ ልክ እንደሆነ ነው የሚያስበው። ሰዎች ያጠፋሉ እንጂ እሱ ምንም ነገር እንደማያጠፋ ነው አሱም የሚያደርገው። ሁሉ ጊዜ ራሱን የሚያይበት መነጽር፣ የሚያስበው ነገር፣ የሚያደርገው ድርጊቶች፣ ማንኛውም ነገሮች፣ ስሜቱን፣ ሁሉ ነገሩን ልክ እንደሆነ ነው የሚያስበው እና ይህ ደግሞ በትዳር ህይወት ላይ፣ በስራ ቦታ ላይ፣ በተለያዩ ኤንቫይሮንመንቶች ላይ በጣም አስቸጋሪ ናቸው። ምክንያቱም እንደምታውቁት ሰው ፍጹም አይደለም። በተለያዩ ምክንያቶች ሊሳሳ ይችላል። ነገር ግን ይቅርታ የሚባል ነገር፣ ተሳስቻለሁ የሚባል ነገር ከሌለ ሰው ከሰው ጋር አብሮ ለመኖር ለመቀጠልም አስቸጋሪ ናቸው እና እንደዚህ አይነት ባህሪ ያላቸው ሰዎች ደግሞ እንዳልኳችሁ ተሳስቻለሁ፣ ተጸጽቻለሁ ወይም ደግሞ አጥፍቻለሁ የሚሉ ነገሮች ላይ በመዝገበ ቃላታችሁ ላይ የለም ማለት ይችላል። አጥፍቻለሁ ከማለት ይልቅ ለምሳሌ የሆነ ቢዝነስ ወይም የሆነ ስራ እየሰሩ አላስፈላጊ የሆነ ጥፋት እንኳን ቢፈጽሙ ቢዝነሱ ይቀራል እንጂ በዚህ መልኩ እናስተካክልና እንቀጥል የማለት አንደምታና ሀሳብ እንኳን በውስጣቸው የለም። ሁለተኛ የሚያሳዩት ባህሪ ምንድን ነው? ሌሎችን ማሳነስና መተቸት። የሌሎችን ስኬት፣ ሀብት፣ ዝና የሚያደርጉት ማንኛውም ነገር አለባበስ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ አካሄድ ሊሆን ይችላል። ከማሾፍና ከማፌዝ ውጭ የሚያደርጉት የሪኮግናይዝ የማድረግ አፕሩቭ የማድረግ እውቅና የመስጠት ማንኛውም ነገር ላይ አይሳተፉ። እንዲያውም ሰዎችን ያሳንሳሉ። አንድ ሰው ስኬት ደረጃ ላይ ጫፍ ላይ እንኳን ቢደርስ እዚህ ስኬት ላይ የደረሰው በዚህ ምክንያት ነው፣ እንደዚህ ስላደረገ ነው፣ በዚህ ምክንያት ነው ምናምን የሚል መላምትና ምክንያቶች ናቸው የሚደረድሩት እንጂ ጠንክሮ ስለተማረ ወይም ስለሰራ የሚል ፖዚቲቭ የሆነ ኤክስፕላኔሽን አይሰጡም። ሁል ጊዜ ትችት፣ ሁል ጊዜ ክሪቲሳይዝ ያደርጋሉ፣ ሰዎችን ያሳንሳሉ። ራሳቸውን ከፍ ብለው ለመታየት የሰዎችን ውድቀት እና የሰዎችን ዝቅ ማለት የነሱ ከፍ ማለት እንደሆነ የሚያስቡ ሰዎች ናቸው። ሶስተኛ የበላይነት ስሜት ያላቸው ሰዎች የሚያሳዩት ምልክት ምንድን ነው? የስልጣንና የቁጥጥር ፍላጎት ነው። ሰዎችን መቆጣጠር ይፈልጋሉ። ይህ መቆጣጠር ከተግባር ጀምሮ በሀሳቦች ሊሆን ይችላሉ። በማንኛውም ነገሮች ላይ ሰዎችን ዶሚኔት ማድረግ ይፈልጋሉ። ለምሳሌ ስብሰባ ላይ ቢሆን የስብሰባውን ሙሉውን ኤንቫይሮንመንት ኮንትሮል የሚያደርጉት የሚቆጣጠሩት እንደዚህ አይነት ስሜት ያላቸው ሰዎች ናቸው። አራተኛ በላይነት ስሜት ያላቸው ሰዎች የሚያሳዩት ምልክት ምንድን ነው? ውሸት ወይም ደግሞ የተጋነነ ኩራት ያሳያሉ። ለሰዎች ጥቃቅን የሆኑ ነገሮችን ሳፖርት ሊያደርጉ ይችላሉ። በሀሳብ፣ በገንዘብ፣ በማንኛውም ነገሮች ላይ ሳፖርት ሊያደርጉ ይችላሉ። እነዛ ጥቃቅን ነገሮች ኤግዛጀሬት በማድረግ ከመጠን በላይ በመኩራራትና ክብራቸውን ከሰሩት በላይ የሚያሳዩ፣ በትንሽ ነገር የሚኳሩ፣ እኔ እንደዚህ አደረኩኝ፣ ለእከለ እንደዚህ አደረኩላት፣ እንደዚህ ያደረኩለት በማለት የእነሱ ክብር በሰዎችን ስቃይና በሰዎችን ትንሽ ነገር በማድረግ የሚገልጹ ሰዎች ናቸው። ያ ማለት በትንሽ ነገር ይኩራራሉ ወይም ደግሞ ኤግዛጀሬት ያደርጋሉ። ምን የሚባል አባባል አለ? በማንኪያ አድርገህ በአካፋ እንደመዛቅ አድርገን መውሰድ እንችላለን። የሚያደርጉት ነገር በጣም ትንሽ ነው። ነገር ግን እነሱ የሚያወሩትና የሚያስወሩት ብዙ ተአምር እንደሰሩ ለምሳሌ ለዚች ሀገር እኔ እኮ የዋልኩላት ውለታ ምናምን ብለው ሊያስቡ ይችላሉ። ለዚህ ማህበረሰብ እኔ ያላደረኩለት ነገር ምን አለ? ነገር ግን ይሄ ማህበረሰብ ለእኔ ምን አደረገልኝ ብለው ሊያስቡ ይችላሉ። ሜይ ቢ ያደረጉት ትንሽ ነገር አድርገው ሊሆን ይችላል። ግን ካደረጉት በላይ በጣም የተጋነነ የመኩራራት ባህሪያት የሚያሳዩ ሰዎች ናቸው። ሌላ ስለ ራሳቸው ስኬት ሲያወሩ፣ ያሳለፉት ውጣ ውረድ፣ የህይወት እንትናቸው ሲያወሩ የራሳቸውን ዝና፣ ስኬት ደጋግመው ማውራት ይወዳሉ። እንዴት እንዳለፉ፣ እንዴት ስኬት ደረጃ ላይ እንደደረሱ፣ ምን አይነት ፈተናዎችን እንደተጋፈጡ። ያው ትንሽ ነገር ፈተና እንኳን ቢያጋጥማቸው ነገር ግን እነሱ በጣም ጠንካራ እንደሆነ አድርገው በማሰብ ያለፉትን ፈተና ኤግዛጀሬት አድርገው በማቅረብ ስኬታቸውም በዛ ልክ ያው የተወሰነ ስኬት ሊኖራቸው ይችላል። ግን ያ ስኬታቸው በጣም ኤግዛጀሬት አድርገው የማቅረብ
ተንደንሲ ያላቸው ሰዎች ናቸው። አምስተኛ የበላይነት ስሜት ያላቸው ሰዎች የሚያሳዩት ባህሪ የስሜት መዋዠቅ ነው። የሙድ ስዊንግስ የምንለው ነገር ማለት ነው። ብዙ ጊዜ ስሜታቸው ኦን ኤንድ ኦፍ ወይም ደግሞ የመዋዠቅ ተንደንሲ ይታይበታል። ያ የሚሆነው ምንድን ነው? ራሳቸው ላይ ስለማይተማመኑ በውስጣቸው ባላቸው አቅም በሚፈጥሩት ማንኛውም ነገር ላይ ውስጣቸው ላይ ዲፐንድ ስላልሆኑ የሚያገኙት ክብርም የሚያገኙት ዝናም የሚያገኙት ምስጋና ማንኛውም ነገር ላይ ሰዎች ላይ ጥገኛ ስለሆነ የሚያደርጉት ማንኛውም ነገር ላይ ሙዳቸው ሊረብሻቸው ይችላል፣ ሊያስደስቻቸው ይችላል። አዘሰም ታይም ሊደሰቱም፣ ሊያዝኑም፣ ሊናደዱም፣ ሊደሰቱም ይችላሉ። ምክንያቱም እንዳልኳችሁ ሰው አላከበረኝም፣ ሰላም አላለኝም፣ የሚገባኝ ክብር አልሰጠኝም ብለው በሚያስቡበት ሰዓት ድንገት ተነስተው ሊቆጡ ይችላሉ። ያው የማይገባቸው ነገር ግን ጥቅም ፈላጊ ሰዎች አሉ አይደል? አንዳንዴ ሱፐርፊሻል የሆነ ክብር የሚሰጡ እንደዚህ አይነት ሰዎች ደግሞ እነሱን የሚያከብሩ አጋጣሚ ሲያገኟቸው ደግሞ የሚያሳዩት የደስታ ስሜቶች አሉ። አት ዘ ሰም ታይም የስሜት መዋዠቅ ነው የሚያጋጥማቸው። ስድስተኛ ባህሪ ምንድነው? ለህግና ለደንብ ተገዣ ለመሆን ነው። ከኔ በላይ ማንም የለም ብለው ስለሚያስቡ ለተለያዩ ባህል ሊሆን ይችላል፣ ሃይማኖታዊ ሊሆን ይችላል፣ ህግ ሊሆን ይችላል፣ ማንኛውም ላይ ተገዢ አይደሉም። እኔ ከህግ በላይ ነኝ የሚል ያልተጻፈ ነገር ግን በውስጣቸው ዲቨሎፕ የሆነ አይደንቲቲ ያላቸው ሰዎች ናቸው። መንገድ ላይ የሄዳችሁ ለምሳሌ ታክስ ላይ እንበልና ታክስ ላይ ተሰልፋችሁ እየጠበቃችሁ ባለበት ሰዓት እነዚህ አይነት ሰዎች ላይ ቢመጡ ታክስ ወረፋ ላይ አይጠብቁ። ምክንያቱም እኔ ልጅ ነኝ፣ እኔ ከማንም እበልጣለሁ ብለው ስለሚያስቡ ተራ ሳይጠብቁ ሊገቡ ይችላሉ። ወይም የሆነ ባንክ ላይ ሊሆን ይችላል፣ ወይም ማንኛውም ቦታ ላይ እናንተ ወረፋ እየጠበቃችሁ ነው። እንደዚህ አይነት ሰዎች ግን ወረፋ የመጠበቅ ተንደንስ የላቸው። ራሳቸው እንደ ቪአይፒ የሚቆጥሩና ሌላው ግን እንደ ተራ ዝቅተኛ እንደሆነ አድርገው ስለሚያስቡ ለህግም፣ ለሞራልም፣ ለባህልም ለማንኛውም ነገር ላይ ተገዢ ያልሆኑ ሰዎች ናቸው። እዚህ ላይ በጣም የሚገርመው ነገር ላይ እነዚህ ሰዎች በጣም ልዩ ነኝ ብለው ስለሚያስቡ መስተንግዶ ላይ ሊሆን ይችላል ወይም ማንኛውም ነገር ላይ ማህበራዊ ደንቦችን አይጠብቁም። ይገባኛል ብለው ስለሚያስቡ ያ ነገር ካልተደረገላቸው ደግሞ ኮምፕሌን የማድረግ ለምን እንደዚህ አልተደረገልኝም፣ ይሄ ቤትማ የሆነ ችግር አለበት ብለው እስከ ማስወራት ራሱ ሊደርሱ ይችላሉ። ሰባተኛ እነዚህ አይነት ሰዎች የሚያሳዩት ባህሪዎች ከሰዎች ጋር የመቀራረብ እድላቸው በጣም ጠባብ ይሆናል። መጀመሪያ አካባቢ የተለያዩ ሰዎች በዙሪያቸው ሊኖሩ ይችላሉ። ነገር ግን የበላይነት ስሜት ያለባቸው ሰዎች ውሎ አድሮ ያው በሰዎች የመሰልቸት ነገር ሊመጣ ይችላል። ምክንያቱም ሁላችንም ታውቃላችሁ የራሳችን ክብር መጠበቅ እንፈልጋለን። በዛ ሂደት ምንድነው ሊፈጠር የሚችለው? ያ ሰውዬ ከሰዎች እየተነጠለ ይሄድና አት ዘ ኤንድ የብቸኝነት ስሜት የሚያጠቃው ብቸኛ የሆነ ፍጡር የመሆን እድሉ በጣም እየሰፋ ነው የሚሄደው። ስምንተኛውና የመጨረሻው የበላይነት ስሜት ያለባቸው ሰዎች የሚያሳዩት ባህሪ ጥልቅ የሆነ የበታችነት ስሜት ነው። ቅድም እንዳልኳችሁ እንደዛ አይነት ባህሪ ያላቸው ወይም የበላይነት ስሜት የሚያሳዩ ሰዎች መነሻቸው ብዙ ጊዜ የበታችነት ስሜታቸውን ለመደበቅ ወይም ለመሸፈን እንደ ጭንብል የሚጠቀሙ ሰዎች ናቸው። በትክክል ራሳቸው የሚተማመኑ በራሳቸው ዋጋ የሚሰጡ ክብር የሚሰጡ ሰዎች እዚህ ውስጥ ላይ እዚህ ዲፌንስ ሜካኒዝም ላይ እዚህ ራሳቸውን ለመከላከል ላይ ውስጥ ላይ አይገቡም። ነገር ግን ዝቅተኛ ስሜት ያላቸው ሰዎች ከሆኑ ይሄ እንደ አንድ መከላከያ ሜካኒዝም ሊጠቀሙት ይችላሉ። እዚህ ላይ እንግዲህ ማየት ያለብን የበላይነት ስሜት ራሱን የቻለ በሽታ ሳይሆን የበታችነት ስሜትን ለመደበቅ ወይም ለመሸፈን የሚጠቀሙበት ጭንብል ነው ብለን መውሰድ እንችላለን። ወይም ደግሞ የዲፌንስ ሜካኒዝም እንለዋለን በሳይኮሎጂ። ምክንያቱም እውነተኛ በራሱ የምተማመን ሰው ሌሎችን ዝቅ ማድረግ አያስፈልገውም፣ ሌሎችን መተቸት አያስፈልገውም፣ ማሳነስም አያስፈልገውም። ስለዚህ የበላይነት ስሜት ያላቸው ሰዎች እንዴት ነው ከዚህ ስሜት መውጣት የሚችሉት ወይ መፍትሄዎች ምንድናቸው ብለን በዝርዝር ስናይ 3 ሜካኒዝሞችን እናገኛለን። የመጀመሪያውና ብዙ ጊዜ ሪከመንድ የሚደረገው የሰልፍ አወርነስ የምንለው ወይም ራሳችን በደንብ ማወቅ ነው። ምንድነው ያለን ጥንካሬ? ምንድነው እኔ ምን መስራት እችላለሁ? ምን አቅም አለኝ? ሁለተኛ ደግሞ ምንድነው ክፍተቴ? ላሻሽል የሚችለው ነገር ምንድነው? በሰዎች ክብርና ሞገስ ለማግኘት በትክክለኛ መንገድ ምንድነው የሚጠበቅብኝ? ሰዎችን መቆጣጠር፣ ማሳነስ፣ እነሱንም አላስፈላጊ ጫና ውስጥ ከመክተት ይልቅ በትክክለኛ መንገድ ራሳችንን የምንከበርበት የተከበሩ ሰዎች ለመሆን መንገዱ ምንድነው ቢለን ያለንን ጠንካራ ያለን ፖዚቲቭ አስፔክቱን በደንብ መለየት ያስፈልጋል። እንዲሁም ማሻሻል ያለብን ነገሮችም እሱን መለየት በጣም አስፈላጊ ነው ማለት ነው። ሁለተኛ ከዚህኛው ጋር ተያይዘው ትህትናን መለማመድ ነው። ያው ትዕቢት ሄዶ እኛን ማዋረድ አይቀርም፣ ብዙ ነገሮችን ሊያበላሽብን ይችላል። ስለዚህ
የተከበረ ሰው እና በሰዎች የሚወደድ ሰው ለመሆን ትህትናን መለማመድ፣ ለሰዎችን ክብር መስጠት። ምክንያቱም ሰዎች በሰጠነው ልክ ነው እነሱ መልሰው የሚከፍሉንና ምንድነው የዘራነውን ነው የምናጭደው። ክብር የምንሰጣቸው፣ የምናከብራቸው፣ የምንወዳቸው፣ የማናሳንሳቸው ከሆነ እነሱም በዛ ልክ ነው ለእኛ ነው የሚሰጡን። ሌላ እነዚህ ነገሮች አድርገን ለውጥ የማይመጣ ከሆነ ርከመንድ የምናደርገው ወይም ርከመንድ የሚደረገው ነገር የተለያዩ የሕክምና ባለሙያዎችን ማነጋገር ነው። በጤና ዘርፍ ላይ ባለሙያዎች አሉ። እንዲሁም በሳይኮሎጂ በስነልቦና ዘርፍ ላይ የሚሰሩ የተለያዩ ባለሙያዎች አሉ። እነዛ ቀረብ ብለን ከእነሱ ጋር መወያየት፣ ሀሳባችን ማንሸራሸር በጣም ይመከራል ማለት ነው። እንግዲህ ውድ የሀበሻ ሳይክ ቤተሰቦች እንግዲህ ዛሬ እንዳየነው የበላይነት ስሜት ያላቸው ሰዎች ያላቸው ባህሪ ምን እንደሚመስል አይተናል። እንዲሁም መፍትሄዎቹ ምን እንደሆነ አይተናል። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ።